በጣም አሪፉ የዚህ ፕላትፎርም አንዱ ይሄ ነው በጣም የተመቸኝ። ከዛ እዚህ ጋር ትነካላችሁ ስክሪኑን እንደዚህ ትመጣለች። ከዛ እሷን ስነኩ ስክሪንሾቱን ያነሳላችኋል። ጆርናል እያደረግላችሁ ነው። ከዛ አሁን እዚህ ጋር ደግሞ የኮንፊደንሳችሁን ሌቨልን እዚህ ጋር የፈለጋችሁትን ያክል ተጨምረላችሁ። ሰላም እንዴት ናችሁ? ዛሬ የማሳያችሁ የባክ ቴስቲንግ ሶፍትዌር ነው። በመጀመሪያ ክሮም እንገባለን። ዘን ኤፍኤክስ ሪፕላይ ብለን እንጽፋለን ማለት ነው። ኤፍኤክስ ሪፕላይ እኔ በፊትም ሰርች ስላደረኩት ከፊት ለፊት ያመጣልኝ። ዘን ሰርች እናደርጋለን። ዘን እንጠብቃለን እስከሚከፍትልን። ዘን ከፈተ። አሁን ደግሞ ውስጥ እንገባለን ማለት ነው። ኤፍኤክስ ሪፕላይ የሚለውን እንጫነዋለን። ዘን ትንሽ እንጠብቀዋለን እስከሚከፍትልን። ከዛ እንደዚህ አይነት ፊት ለፊት ያመጣልናል። ዘን ወደ ታች እንወርዳለን ማለት ነው። ወደ ታች እንወርድና ይሄኛው ስታርት ዩር 5 day ፍሪ ትራያል የሚለውን እንነካለን። ኮምፕሊትሊ ፍሪ ነው። ምንም ክፍያ ምናምን አያስፈልግም። ዘና አሁንም ትንሽ እንጠብቃለን። እስከሚከፍት እንጠብቃለን። አሁን ለእናንተ ሳይን ኢን የሚለውን ያመጣላችኋል። ኢሜይላችሁን፣ ስማችሁ ምናምን አስገብታችሁ እንትን ትላላችሁ ማለት ነው። ለምሳሌ እኔ በሱ ላሳያችሁ። የኔ ስለገባ በፊት ሳይን ኢን ስላረኩት ሰናብ ስላረኩት እንደዚህ አይነት ፊት ለፊት ያመጣልናል ማለት ነው። ዘን አሁን የሚያሳያችሁ ሳይን ኢኑን በራሳችሁ ነው የምታረጉት፣ አይከብድም ስለሆነ ኢሜይል ታስገባላችሁ። ከዛ ይህ እንደዚህ አይነት ፊት ለፊት ያመጣላችኋል ማለት ነው። ዘን ከዛ ሳይን ኢን ካረጋችሁ በኋላ እንደዚህ አይነት ፌስ ካመጣላችሁ በኋላ እዚህ ዳሽቦርድ እኔ አሁን ሳይን ኢን ስላረኩ ነው በዚህ ኢሜይል ማለት ነው። በዚህ ኢሜይል ሳይን ኢን ስላረኩት እናንተ ሳይን ኢን ማድረግ ትችላላችሁ ማለት ነው። ቀላል ነው ሳይን ኢን ማድረጉ። ከዛ አሁን ከዚህ ነው እንጀምረው ማለት ነው። አሁን ስም እንሰጣለን። በመጀመሪያ እዚህ ጋር የፈለጋችሁ ስም መስጠት ትችላላችሁ። እኔ ዝም ብዬ ኤፍኤክስ ለባለው እዛ የፈለጋችሁት የባላንስ አካውንት ባላንሱ ማለት ነው። ይሄኛው 100,000 ነው፣ 50,000፣ 5,000 ማድረግ ትችላላችሁ። ዘን ዳውን ወደ ታች ስንወርድ ደግሞ አሰቱን እንጠይቀናል ማለት ነው። ለምሳሌ ዩኤስዲ ሁሉንም ከፈለጋችሁ የፈለጋችሁትን እዚህ ጋር መጻፍ ብቻ ነው የምትጠበቅባችሁ። እኔ ለምሳሌ ጎልድ ልጽፍና ኤክስ ዩኤስዲ በካፒታል ነው መጻፈው። ኤክስ እኔ በፊትም ስለገባው ይሄው አመጣልኝ ፊት ለፊት። የፈለጋችሁትን ያመጣላችሁ። አሁን ለምሳሌ ዩሮ ዩኤስዲ ብላችሁ በቃ እንደዚህ ዩሮ ዩኤስዲ እንደዚህ አድርጋችሁ ያመጣላችኋል። የፈለጋችሁትን ፔር መምረጥ ትችላላችሁ። እኔ ለምሳሌ በኤክስዩዲ ላሳያችሁ በጎል ማለት ነው። ዘን ይሄኛውን ታልፋላችሁ፣ ችግር የለም። ሰሌክት ቻርት ላያት የሚለውን ዘን እዚህ ጋር ትመጣላችሁ። የፈለጋችሁትን ታይም አሁን ለምሳሌ 2025 ጃንዋሪ ከፈለኩኝ የአንድ ወራን ብቻ ባክ ቴስት ላድርግ ብዬ ከፈለኩኝ በአብዛኛው ጊዜ የአንድ ወር ብትጠቀሙ አሪፍ ነው። ለምን መሰላችሁ? አያሳያችሁም፣ ከአንድ ወር በላይ ያቆሙባችኋል። ስለዚህ በየአንዳንድ ወሩ ታደርጋላችሁ። ከዛ እዚህ ትመጣላችሁና ከዛ የ2025 ነው ይሄኛው የመጀመሪያው ይሄኛው ማለት ነው። ይሄኛው የጀመረበት ባክ ቴስቱ የምትጀምሩበት ማለት ነው። የአንዳንድ ወር እያደረጋችሁ ሁለት መክፈት ትችላላችሁ። አንዱን ትዳለታላችሁ። አሳያችኋለሁ። ከዛኛውን ጁን 1 ጀመርን። ይሄኛው ስታርት ነው። ይሄኛው የምትጀምሩበት ቀን። ከዛ ኢንዱን ደግሞ በዚህኛው ትመጣላችሁ። አሁን ጃንዋሪ
ሰሪዋኔ እንጨርሳለን ማለት ነው። ይሄ የአንድ ወር ባክ ቴስቲንግ ነው። ከዛ ክሬት እንለዋለን ማለት ነው። ከዛ ይህንን ስንጨርሱ ዲሌት አድርጋችሁ አሁን ደግሞ የፌብሩዋሪ ቀጥሎ እንደዛ እያደረጋችሁ ከዚህ ሌላ 2 መክፈት ትችላላችሁ። በአንዴ 2 የባክ ቴስቲንግ ፔሮችን እዚህ ጋር መክፈት ትችላላችሁ። ከዛ በላይ ግን አይፈቅድላችሁም። ፕላትፎርም ፔድ ይጠይቃችኋል። 2 ተከፍታላችሁ ከዛ ያመጣላችኋል ማለት ነው። ዛን እዚህ ጋር እንገባለን። ዛን አሁን ለምሳሌ ዋሚኒስ ላይ ነው ዋን ሀብ ላይ እናደርጋለን። ዝም ብዬ እኔ አሁን ላሳያችሁ ማለት ነው። ከዛ በዚህኛው ረን እናደርጋለን። ፍጥነትን መጨመር እንችላለን። ሌላ ደግሞ እዚህ ጋር መፍጠኛ ታይሙን እዚህ ጋር እንቀይረዋለን። ሌሎቹን እናንተ ታውቃላችሁ። ከዛ ሌላ ደግሞ ኦርደር እንዴት እንደምናስቀምጥ ለምሳሌ እናደርግና እዚህ ሎንግ ብንገባ አሁን የሎንግ ፖዚሽንን ከዚህ ከከፈተን እዚህ ስላችን ካደረገን ከዛ ቲፒያችን ደግሞ እዚህ ጋር አድርገን አሁን ከዚህ ይሄንን ቲክ አድርገን ከዛ እዚህ ይመጣለን። ከዛ የምንፈልግበት አሁን ባክ ቴስቱን ስናደርግ ለምሳሌ 0.5 ሪስክ አደርጋለሁ ካላችሁ አሁን የ100,000 አካውንት ነው። ከዛ ሴፍ ትላላችሁ። ከዛ ከዚህ መቀነስም ትችላላችሁ። ይሄ ዶላሩ ነው። አሁን $500 ሪስክ እያደረገን ነው ማለት ነው። ከዛ ሌላ መጨመር ትችላላችሁ። አሁን 1% ማድረግ ትችላላችሁ። 0.7 0.5 ምን ያው በ0.5 ልክፈትላችሁ። ከዛ ሴፍ ጆርናል የሚለውን ትነካላችሁ። ከዛ ሴፍ ጆርናል የሚለው ይመጣላችኋል። ከዛ አሁን እንጠብቃለን። ሴፍ እንደ ጆርናል ካላችሁ በኋላ የኛውን በጎንና ሰርች ያደርግላችኋል። ጆርናሉን ማለት ነው የሚያሳያችሁ። በጣም አሪፉ የዚህ ፕላትፎርም አንዱ ይሄ ነው። በጣም የተመቸኝ። ከዛ እዚህ ጋር ትነካላችሁ። ስክሪን እንደዚህ ትመጣለች። ከዛ እሷን ስነኩ ስክሪን ሾቱን ያነሳላችኋል። ጆርናል እያደረግላችሁ ነው። ከዛ አሁን እዚህ ጋር ደግሞ የኮንፊደንሳችሁን ሌቨልን እዚህ ጋር የፈለጋችሁትን ያክል ትጨምራላችሁ። 90 ቢሆን 70 እንደፈለጋችሁ መቀነስ መጨመር ትችላላችሁ። ዝም ብዬ 30 አድርገው ለዚህ ትሬድን ስንት ስታር ይገባዋል፣ ስንት ሃይ ፕሮባቢሊቲ ካለው ዝም ብላችሁ ራሱ ልትሰጡ ትችላላችሁ። ከፈለጋችሁ እና 5ቱን ልትሰጡ ትችላላችሁ። 3 ልትሰጡ ትችላላችሁ። ከዛ እዚህን ደግሞ ይሄን ትሬድ ሲገቡ ኖት መጻፍ ትችላላችሁ። ዝም ብላችሁ የሆነ ይሄን ትሬድ ለምን እንደገባችሁ ምናምን ልትጽፉ ትችላላችሁ ማለት ነው። ከዛ እንደዚህ ካደረጋችሁ በኋላ ሴፍ ትላላችሁ። ከዛ አሁን እኛው ጆርናሪ ዋን ነው። ይሄ አሁን ጆርኒ ተደርጓል ማለት ነው። አሁን የኛ ሎስ ከሆነ በቀይ $500 ዊን ከሆነ ደግሞ እዚህ ጋር ዊን 1000 ምናምን ያሳየናል ማለት ነው። እስኪ አሁን ረን አድርገን እንየው ማለት ነው። ደግሞ ረን ስናደርገው አሁን የተንቀሳቀሰች ነው፣ ወደ ላይ እየሄደች ነው። አሁን እስኪ ልንየው አሁን ምን እንደሚያደርግ። ረን እያደረገ ነው ነው ቲፒያችንም ወይ ደግሞ የሰላችን ሲነከን ያለ ነው። ከዛ ደግሞ እዚህ ጆርኒውን ስንት እንደሚያስቀምጥልን እናያለን ማለት ነው። አሁን ረን እያደረገ ነው። ከዛ ሌላ የምነግራችሁ ነገር ደግሞ አሁን ይሄኛው 5 ወይ 6 ቀን ነው አንዱ የወር አይ ቲንክ 6 ወይ 7 ቀን ነው የሚቆየው። ከዛ ምንድነው የምታረጋው መሰላችሁ? እንደዚህ በየቀኑ 5ም 3ም ቢሆን ትሬድ እያደረጋችሁ ትይዛላችሁ ማለት ነው። ከዛ እዚህ ጋር ጆርኒ ያደረጋችሁ ስክሪንሾቱን ትወስደዋላችሁ። ከዛ የጻፋችሁትን ከዛ ሄዳችሁ ይጠፋል። ከትንሽ ቀናቶች በኋላ አይ ቲንክ 5-6 ቀን ይመስለኛል። ከዛ በኋላ ይዘጋል እንትኑ ማለት ነው፣ ይጠፋል ኦሬዲ።
ባክ ቴስቲንጉ የሆነ ከዚህ አሳያችኋለሁ። ለማንኛውም ስለሚጠፋ ሳይጠፋ ጆርኒ ታደርጋላችሁ ማለት ነው። በወረቀታችሁ ላይ ተጽፋላችሁ፣ ስክሪንሾቱን ተወስደዋላችሁ ማለት ነው። እዚህ ጋር ያለ ነው። እዚህ ጋር መጣችሁ ስክሪንሾት አድርጋችሁ በቴሌግራም ላይ ወይ የሆነ ነገር ላይ ትይዛላችሁ ማለት ነው። ዘን ረን እያደረገች ነው። ቲፒያችን ልትነካ ነው። ቲፒያችን ነካች። አሁን እንየው ማለት ነው። እዚህ ጋር ምን እንደሰራለን በድጋሚ አጥፍተን እናያለን ማለት ነው። አሁን ስንት መቶ 1000 ምናምን ዶላር ፕሮፊት ያሳየናል ማለት ነው። ስለዚህ አሁን እንየው ማለት ነው። እዚህ ጋር ያው እዚህ ጋር እንዳያችሁ 1300 ፕሮፊት ጻፈልን ማለት ነው። አሁን እንደዚህ ነው የምታደርጉት ማለት ነው። አሁን በድጋሚ አሁንም ላሳያችሁ። አሁን ደግሞ በሎሱ ላሳያችሁ። አሁንም ረን እናደርጋለን ብለን አሁን እሺ እነን ካለቀ በኋላ ከዚህ እሺ ሎስ እናርግ ዳውን እንግባ። ከዚህ ዳውን ከገባን አሁን ደግሞ ከዛ አሁንም መጀመሪያ ቲክ እናደርጋለን እነዚህ እንዲመጣለን ማለት ነው። መጀመሪያ እዚህ ጋር ቲክ ታደርጋላችሁ። ከዛ እዚህ ጋር ትመጣላችሁ። ኦርደር ፕሌስ ኦርደር የሚለውን ትነካላችሁ። ከዛ ሪስክ የምታደርጉትን መጠን ማስገባት ብቻ ነው። እዚህ ጋር 1% ቢሆን 0.7 ቢሆን እስልም ምናምን ማስገባት አይጠበቅባችሁም። እሱም ብቻ ያው ኦርደር ፖዚሽኑ ብቻ በመንካት እዚህ ጋር ኦርደር ፕሌስ ታደርጉት ይመጣላችኋል። ከዛ እዚህ ጋር ሴቭ ትላላችሁ። ከዛ ጆርናል የምታደርጉበት ይመጣላችኋል። እዚህ ጋር በመጀመሪያ አያችኋል። ይሄኛው ላይ ነው ቲክ የምታደርጉት። ከዛ እሱ ራሱ ስክሪንሾቱን ይወስድላችኋል። ዘን እዚህ ጋር ኮንፊደንሳችሁ እዚህ ጋር ስታሩን እዚህ ጋር የምትፈልጉትን አይዲያ ይሄን ትሬድ ለምን እንደገባችሁ እዚህ ጋር ትጽፋላችሁ ማለት ነው። ሰበቡን ካወቃችሁ እዚህ ጋር ለምን እንደገባችሁ እዚህ ጋር ትጽፋላችሁ። ኖቱን ትይዛላችሁ። ከዛ ሴቭ ትላላችሁ። አሁን ኦርደሩ እዚህ ጋር ፕሬስ ተደርጓል። ጆርናል ተደርጋለች። አሁን ምን እንደሚያደርግ አይተን ደግሞ ሄደን እዛ ጋር እናያለን ማለት ነው። አላስገባንም። አሁን እስኪ ተመልሶ ካስገባን እንጂ አርቄ ነው የገባሁት። አመለጠን። እሺ እስኪ ተመልሶ ከነካ አሁን አመልጦናል። ተመልሶ ከነካልን እንጂ አሁን ጥሎ ነው ሄዳል ማለት ነው። እስኪ እንጠብቃለን። እስኪ ምን እንደሚያደርግ ደግሞ እናያለን። አሁን ወደ ታች መጥተው ወደ ላይ ቢያስወጣን ሎዛችንን እናያለን ነው ወይ ደግሞ ሌላ እንከፍታለን ማለት ነው። እስኪ ኒዮ ወደ ላይ የሄደች ነው። ለማንኛውም ይህንን ይመስላል ማለት ነው። አሁን ሌላ ደግሞ ከዚህ እንትኖችን ማውጣት ትችላላችሁ። ይህንን ኦልሬዲ ታውቃላችሁ ብዬ አስባለሁ። ድሮ ማድረጊያውን ከዚህ ሎንግ ፖዚሽኑ ሾርት ፖዚሽኑ የምትፈልጉትን ከዚህ ማውጣት ትችላላችሁ። እዛ ሌላ ከዚህ ረም ማድረጊያው ነው። ከዚያ ሌላ ደግሞ ኦርደር የምትከፍቱበት ሌላ መንገድ እዚህ ጋር ቲክ ታደርጋላችሁ። በዚህኛው በራይት ክሊክ ትነካላችሁ። ላቀውና ላሳያችሁ። ራይት ክሊክ ታደርጋላችሁ። ባይ ወርድ ሴል የሚል ይመጣላችኋል። እዛ በሱ መግባት ነው ማለት ነው። እየመጣልኝ ስለሆነ አሁን እሺ ሌላ እንክፈተው። ደግሞ ይሄኛው እንትን ብላለች። እስኪ አሁን ከመጣች እስኪ ወይ ደግሞ ሌላ እንከፍታለን ማለት ነው። እኛው ካልመጣ ሌላ እንክፈት እና እናያለን። እስኪ አሁን ወደ ታች እየመጣች ነው። እዛ ሳይን መጀመሪያ ሳይን አድርጋችሁ ከዛ ትገባላችሁ። ባሳያችሁ መንገድ ገብታችሁ ከዛ ክሬት ሴሽን የሚለው ከታች ይመጣላችኋል። እሱን ነክታችሁ መግባት ነው ማለት ነው። እሺ በቃ ሌላ እንግባ። እኛው እየሄደ ነው። እሺ እኛው ከፈለገ በኋላ መጥቶ ቲክ ማድረግ ይችላል። ከዚህ እሺ ሎንግ እንግባ። አይ ፕሮባቢሊቲ ይችላል ወደ ታች የምትመጣበትን
እስኪ አሁን እዚህ ጋር አሁንም ላሳያችሁ እዩት። እዚህ ጋር አሁን እናስጠጋውና እንዳያመልጠን እዚህ ጋር መጀመሪያ ቲክ ማድረግ እንደዚህ ይመጣላችኋል። አየ በጎንም በመሀልም የሆነ ነጠብጣብ አለች እዚህ ጋር ከዛ ፕሌስ ኦርደር የምትፈልጉበትን መጠን እዚህ ጋር ታስገባላችሁ። ከዛ ሴቭ እንደ ጆርናል ከዛ ስክሪንሾት የሚለው ፎቶ ካሜራ የምትመስለውን ትነካላችሁ። ከዛ እዚህ ጋር ኮንፊደንሳችሁን እዚህ ጋር ኖቱን ደግሞ እዚህ ጋር ተጽፋላችሁ። ከዛ ሴቭ ትላላችሁ። ከዛ ረን ማድረግ ነው ማለት ነው። ከዛ አሁን ገብተናል። አሁን ረን እያደረገ ነው። ወዴት እንደሚሄድ ደግሞ እናያለን ማለት ነው። የምትፈልጉትን ከዚህ ታገኛላችሁ። ከዚህ አሁን ኢንዲኬተር ማለት የምትፈልጉትን ኢንዲኬተር ማግኘት ትችላላችሁ። ሴሽኖችን የፈለጋችሁትን ኢሜይሎችን የፈለጋችሁትን እዚህ ጋር ማግኘት ትችላላችሁ ማለት ነው። እዚህ ኢንዲኬተር ላይ ገብታችሁ ሰርች ማድረግ ነው የምትጠበቅባችሁ። አሁን ሎስ አድርገናል። አሁን ሎስ አድርገናል። ስለዚህ እኛውንም ገብተናል። እሺ እኛውንም ምን እንደሚያደርግ እንየው። ከዛ እንየውንም አንዱም በዚህኛው ሌላውን ገብተናል ስለሆነ አሁን ያስቀመጥነው ኦርደር አስገብቶናል። ከዛ እኛን አይተን ደግሞ አናላይዞቹን እናያለን ማለት ነው። የሚገርማችሁ ይህ ፕላትፎርም አናላይዞቹን ያስቀምጥልናል። ስንት ፐርሰንት ሎዝ እንዳረገን፣ ስንት ፐርሰንት ዊን እንዳረገን፣ ስንት ትሬድ እንደገባን ሁሉም ነገር እዚህ ጋር ያስቀምጥልናል። እስኪ አሁን እኛው ያስወጣና ወደ እሱ እንሄዳለን ማለት ነው። አሁን ደግሞ ወደ አናላይዝስ ወደ አናላይዝሱ በይን ነው የምንገባ መሰላችሁ። እኛውን ሙቭ ማድረግ ትችላላችሁ፣ ፈለጋችሁበት ቦታ ማድረግ ትችላላችሁ። ከዛ በዚህኛው ነው መገባት፣ በዚህኛው ወደ አናላይሲሱ እንሄዳለን ማለት ነው። አሁንም ረን እያደረገ ነው። ወዴት እንደሚሄድ ግን አሁንም ወደ ቲፒያችን እየሄደ ነው። ወይ እዚህ ጋር መጥቶ ቢያስወጣን አሪፍ ነው። ወደ ላይ እየሄደ ነው። እሺ ማርኬቱ አንቾፒ የሆነ ነው። በደንብ እየሙቭ እያደረገ አይደለም። ሌላ ደግሞ ከዚህ ሌላ ማሳያችሁ ነገር ከዚህ እንትን ወደ ኒውዮርክ መቀየር አለባችሁ። ታይሙ ከዚህ ነው ወደ ኒውዮርክ ተቀየራላችሁ። እዚህ አሁን ታይሙ አሪፍ ይሆንላችኋል። ይሄንን ታይም መቀየር አለባችሁ። ወደ ኒውዮርክ ታይም ሴሽን መቀየር አለባችሁ። እዚህ ትመጣላችሁ። ይሄኛው ኒውዮርክ ታይም ሴሽን ይችኛው ላይ መቀየር አለባችሁ። ታይሙ አሁን በስነ ስርዓት እንዲያሳያችሁ ማለት ነው። አሁን ደግሞ እንየው። አሁን እስኪ አንቲፒ ሊነካ ነው። ሌላ ደግሞ ፖዚሽን መዝጋት ትችላላችሁ። 75 የምትፈልጉትን 75 50 አሁን ከዚህ 50% ልዝጋው። ከዚህ አሁን ከዚህኛው ትሬድ 50% ዘግቻለሁ ማለት ነው። ከዚህ ነክታችሁ ከዚህ የፈለጋችሁትን አክል መዝጋት ትችላላችሁ፣ ፖዚሽኑ ማለት ነው። አሁን 50ውን ዘግቻለሁ፣ 50 ነው የቀረው ማለት ነው። አሁን ይሄኛው ትሬድ ላይ ከዛ አሁን ወደ ላይ እየመጣች ነው። ከዛ ኒዮ ወደ ታችን እንዝጋው በቃ 100% ሴፍ ዘግተናል ማለት ነው። አሁን ወደ 3 የሚሆን ትሬድ ገብተናል። እዚህ ጋር እንመጣለን። ከዛ ኦኬ እንለዋለን። አናላይሲስ የሚለውን ጋር እንሄዳለን ማለት ነው። ከዛ አናላይሲስ የሚለው ጋር ስንሄድ ምን እንደሚሰጠን ደግሞ እናያለን ማለት ነው። እዚህ ጋር እንመጣለን። አናላይዝ የሚለው ጋር እንገባለን። ከዛ አናላይዝ የሚለው ጋር ስንገባ እዚህ ጋር ያሳየናል ማለት ነው። አሁን ቶታል ፒኤንኤላችን ያተረፍነው በዚህ 3 ትሬድ 1400 ሚሊዮን ከዛ ደግሞ 1.44% ግሮ አድርገናል ማለት ነው። ይሄኛው ነው አካውንት የ100,000 አካውንት ነው። 1.44% ግሮዝ አድርገናል። ይሄ አካውንቱ አሁን ጠቅላላው ይሄን ነው የሚያክለው ማለት ነው። 100,000
1441 ነው። ከዛ ሌላ ደግሞ ዊን ሬታችን 66.67 ነው። ቶታል ትሬድ የወሰድነው ቶታል ትሬድ 3 ነው። ከስሪው 2 ዊን እና አንድ ሉዝ ነው። 2 ዊን 1 ሉዝ ነው። ብሬክ ኢቭን አልወጣንም። በብሬክ ኢቭን 0 ነው። ብሬክ ኢቭን ስላላረግን ከዛ እዚህ ደግሞ አቬሬጅ ኤረር የወሰድነው ማክሲመም ኤረር የወሰድነው ሃዩ ማለት ነው። ኤረራችን ሃይ 1 to 2.7 ነው የወሰድነው ማለት ነው ሃያችን። ሌላ ደግሞ አይዲያል አቨሬጅ የሚለው ነው ይሄኛው። ከዛ ማክስ እነዚህንም ማየት ትችላላችሁ። እዚህም ደግሞ አሪፍ ነገር አለች። ቶታል ዊን የሚለው 2 ነው። ቤስት ዊን በፐርሰንት አቬሬጅ ዊን ያስቀምጥናል። አቬሬጅ ዱሬሽን፣ ማክሲመም ኮንስታንስ ዊን፣ አቬሬጅ ኮንስታንስ ዊን የሚለውን እዚህ ጋር ማለት በዚህኛውም እንደዛው ቶታል ሎዝ የሚለው ሁሉንም ነገር እዚህ ጋር ያስቀምጥላችኋል። እዚህ ጋር ማንበብ ትችላላችሁ። እኛም ደግሞ ፐርፎርማንስ ባይ ሳይድስ ባይና ሴል የትኛው ይበልጣል የሚለው ነው። የትኛው በዚህኛው ትሬድ ላይ ይበልጥ ባይ ነው የገባ ነው በዚህኛው ወር ማለት ነው። አሁን የከፈትነው ሴሽን ላይ የትኛው ነው ባይ ነው የሚበዛው ሴል ነው። አሁን 2 ባይ ስለገባ 60.7 ባይ ነው የገባ ነው ፐርሰንቱ ማለት ነው። 33.3 ደግሞ ሴል ነው። አንድ ሴል ስለገባ እንደዛ ነው። ከዛ እዚህ ደግሞ ዊን ሬቱን እንደዛ ያስቀምጥልናል። ከዛ ሌላ ደግሞ እዚህ ጋር ዊን ሬትም እንደዛ ያስቀምጥልናል። ከዛ ደግሞ ፐርፎርማንስ ባይ ሴሽን አሁን ይሄኛው በጣም አሪፍ ነገር ነው ለስዊንግ ትሬደሮች ምናምን ሳይሆን አሁን ይሄኛው ለዴሊ ትሬደሮች በጣም አሪፍ ነው። ለምን እንደአልኩት እንገራችሁ። እዚህ ጋር አሁን ሴሽኖች ነው ያሉት። እዚህ ጋር ለንደን አለ፣ እዚህ ጋር ኒውዮርክ አለ፣ እዚህ ጋር ደግሞ ኤዥያን ሴሽን አለ። አሁን በዚህኛው ትሬድ ላይ ዊን ሬት ዊናችን ነው። አሁን ለንደን ላይ ዊን ሬታችን ብዙም የለም ማለት እንችላለን። ከዛ ሌላ ደግሞ ዊን ሬታችን አሁን ያለው ኤዥያና ኒውዮርክ ላይ ነው ማለት ነው። ይሄኛው በጣም አሪፍ ነው። አሁን ይሄኛው አንድ ኤጅ ማለት ብለን መያዝ እንችላለን ማለት ነው። ሌላ ደግሞ ቶታል ትሬድስ አሁን የትኛው ላይ ነው ትሬዶችን የወሰድነው የሚለውን ስናይ ደግሞ ሁሉም ላይ ትሬዶች ማለት ደናል ማለት ነው። እንደምታዩት እዚህ ኤዥያ ላይ ያለ ሁሉም ጋር አለ ማለት ነው። ይሄኛው ሰማያዊ መስመር ነው የምናየው ማለት ነው። ከዛ ደግሞ አቬሬጅ ኤረራችን ደግሞ ያስቀመጥንበት ቦታ እዚህ ጋር እና ደግሞ ኤዥያ ላይ ነው ኤረራችን ያስቀመጥን። በትንሹም ደግሞ ኒውዮርክ ላይ አለ። ከዛ ደግሞ ሌላ ፕሮፊት እየወሰድንበት ሴሽን ማለት ነው። ፕሮፊታችን የወሰድንበት ሴሽን አሁን ኤዥያ ላይ ፕሮፊት ወስደናል። እዛ ሌላ ኒውዮርክ ላይ በትንሹ ሴሽን ፕሮፊት ወስደናል ማለት ነው። ከዛ ሌላ ደግሞ እዚህ ጋር ያለው እዚህ ጋር ድሮ ዳውኖችን ማየት እንችላለን። ማክስ ድሮ ዳውን የሚለው እዚህ ጋር 0.5 ነው። አቬሬጁ ሁሉም ተባስቶ ሲዳመር ለብዛታቸው የኛው የሆነ ታይም ኦፍ ሪከቨሪ ዴይስ ሪኮቨር ለማድረግ ደግሞ ዴዮችን ስንት ዴይ እንደወሰደበት ድሮ ዳውን ፍሪኩዌንሲው ደግሞ አንድ ነው። እንደዚህ ያላችሁ ድሮ ዳውን ኦን ዊኒንግ ትሬድስ እነዚህንም ማንበብ ትችላላችሁ ማለት ነው። አሪፍ ነገር ስለሆነ ድሮ ዳውናችንን ሪከቨር ለማድረግ ስንት እንደወሰደብን ምናምን የሚነግረኝ ነገር ነው ማለት ነው። ይሄኛው በጣም ጸደይ ስለሆነ መጠቀም ትችላላችሁ። ከዛ ደግሞ ወደ ዳሽቦርድ እንመለሳለን። ወደ ዳሽቦርድ ስንመለስ እነዚህ እዚህ ጋር ያስቀምጥልናል ማለት ነው። ስቶሪውን፣ ትሬድ ስቴክስ፣ ቀናቶችን አሁን ትሬድ ስታደርጉ እዚህ ጋር ፐርፎርማንሳችሁን ያስቀምጥላችኋል። በዚህኛው አሁን ብዙ ቀን ስላልገባን ነው እዚህ ጋር አሪፍ ነገር ያሳያችኋል። ታያላችሁ እናንተ ራሱ። ከዛ ላይ ደግሞ ሌላ ሴሽን መጨመር እንችላለን። ይሄኛው ላይ ያለ ሌላ ሴሽን መጨመር እንችላለን። ከዛ እዚህ ጋር የፈለጋችሁን ስም ልጽፉ ትችላላችሁ። የአካውንት ባላንሳችሁን የፈለጋችሁ ማድረግ ትችላላችሁ። ይህ ደግሞ ታይፕስ ኦፍ ሰርች እንትን አሴት ነው። አሁን እዚህ ጋር ደግሞ ዩሮ ብንጠቀም ዩኤስዲ ብንጠቀም
በካፒታል ነው የምጽፉት። ከዛ ያመጣላችኋል ዩሮ ዩኤስዲን ጽፋ ከዛ እሱን ከዛ ሄደን ሲመጣልን ቲክ እናደርጋለን። ይሄኛውን ታልፋላችሁ ችግር የለም። ይሄኛውን ላይወጡ ከዛ የተነሳንበት አሁን እስኪ የጃንዋሪ 2026 ጆርኒ ብናደርግ እዚህ ከዚህ እንጀምራለን እስከ ሰንደይ ያሉትን የዛሬ ገና ስለሆነ ዛሬ መጨመር አንችልም። አሁን ዛሬ 12 ስለሆነ እስከ ሰንደይ መጨመር እንችላለን። ከዛ ክሬት ሴሽን እንላለን። ከዛ በዛው ወደ እንትን ይወስደናል ማለት ነው። ወደ ቻርቱ ይወስደናል ማለት ነው። ከዛ እንደዚህ እያደረጋችሁ አሁን ባሳያችሁ መልክ ጆርናል ማድረግ ትችላላችሁ። ከዛ የኛን እያደረጋችሁ አሪፍ ኤጅ መገንባት ትችላላችሁ። የኛው ነፃ ስለሆነ እዚህ ያጣችሁ ከዚህ ከገባችሁ ከዚህ እዚህ ጆርኒ እያደረጋችሁ ሲፈልጉ የኛውን ጆርኒ እየነካችሁ የፈለጋችሁትን የኛውን ትሬድ ለምን እንደገባው አሁን ጆርኒ ስለሌለ ምንም ዳታ ስለሌለ ያመጣልናል። ከገባን በኋላ ግን ያመጣልናል ማለት ነው። ስለዚህ የዛሬ ቪዲዮዎችን ይሄንን ይመስል ነበር። እያያችሁ የነበራችሁት እስካሁን ይሄንን አይታችሁ ሰብስክራይብ ያላረጋችሁ አሁን ሄዱና ሰብስክራይብ አድርጉ። ሌላም አሪፍ ነገሮችን ስለማሳያችሁ የደወል ምልክቱን እየነካችሁ እንደምበሉ ዛሬ ያስነው ይህን ይመስል ነበር።